ሰላም ነው ሞጣዬ እንዴት ነህ? ቁምጣን ያደረግሽው? አዎ አፈር ልብላለሽ አፈር ልብላለሽ። ምን አስመስለሽዋል? ስፖርት እየሄድሽበት ነው ይሄን ነገር? አዎ ሞዴል መስለሻል። እንዴት ነው? አማን ነው? ደህና ነኝ። አቋቋሚ ነው ወደድከው? በጣም ወድጄዋለሁ። አቋቋምሽ ወድጄዋለሁ። ደንሽበት አፍሪካ ወይ እንጂ ስታሸንፍ ነው ቢሞጣ ደግሞ ሳታሸንፍ ደንሽበት። ዝም ብለሽ ጭስ በገመድ አይ በነፃ ዳንስ የለም። እዛ ይክፈሉና እዳንሳለሁ። አዎ ቀጥሉ ገጥመናል። 3 ጨዋታ ነው የምናደርገው። 3 ጨዋታ የሞጣ ደጋፊ አውርደው እንግዲህ አውርዱት። ትሪፕል ነው ጋይስ። ፈርስት ጊፍት ትሪፕል ነው። እንዴት ቻልሽው እናቴ? ከኋላ ያለውን ነገር እንዴት ቻልሽው? የኔም ቤት እንዴት ቻልሽው? ከኋላ ያለውን አንደርዌር ብቻ በውስጥ ሱሪ በውስጥ ሱሪ ቀሚስሽን አውልቂ። በውስጥ ሱሪ ነው የምትደንሽ። የምን እጣት ነው እኮ። 3 አማራጭ እኮ ነው የሰጠኝ። 3 ተሰጥቶሻል። አንዱ በውስጥ ሱሪ ሆነሽ ደንሽ፣ ሁለተኛ ሙሙሽን አጥበሽ 2 ብርጭቆ ጠጭ፣ ሶስተኛው ባናትሽ ቆመሽ ትደንሻለሽ እንዳርጋው በዳሱ። 3 ነው ምርጫዬ። አራ ክላሽን ባናት ደቅንባለሁ እፊያ ወንቹ ግን አዳምጥ። 5,000 ነው ያገኘው። 10,000 25,000 ምናምን አይደለም ያገኘው። አዳምጥ። ምንድነው አሁን ሐሳብሽ እንዴ? የምን ቂጥ? አብዛኛው ጊዜ አብዛኛው ወንዶች እንትን ቂጥ የላሽም እና እንትን የላሽም አናገበሽ ምናምን ላሉ። ለምንድን ነው? እኔ አሁን አንተ እንዴት አያኝ ማለት ያኔ ምን ነገር የላሽም ይሉኛሉ እንዴ? የምን ቂጥ? ምን አውቃለሁ። አንቺ ያለ ቂጥ ነው እንዴ ተፈጠርሽው? እኔ ምን አውቃለሁ። ቂጥ የላሽም ከንፈር የላሽም ይሉኛሉ። እስኪ ተነሽና እንሽ እሺ ሞጣዬ ይኸው። እስኪ ተነሽና እንሽ ይኸው። ናር ወደዛ ሂጅ። ራቅ በይ። አይ ደህና ነሽ። ገና ልጅ ነኝ። ገና ልጅ ነሽ። ጎንበስ በይ ሂጂና አጎንብሽ። ሰዎች ጎንበስ ብለሽ ያሳያቸው። ሰውዬ ምንድን ነው የፈለግህ? በህልሜ እኮ በምራቅ ቂጥን በልቼ እኮ ነው ረፈር ብለሽ እንጂ ይሄ ቆሻሻ ማርያም እውነቴን ነው። አየው ሞጣዬ ማርያም እውነቴን ነው። ሮሬ ቆሻሻ ተመልከተው። የብልግናው ብዛት ይሁን። የቡሽቴዎች ናቸው እኮ። ሴት ልጅ ሁል ጊዜ በቂጧ ታስባለች። 99% ሴቶች በትልቅ መቀመጫቸው ያስባሉ። ቀሚሳቸውን የገለበላቸውን ወንድ እስከ ህይወት ፍጻሜያቸው ይከተሉታል። ያስደሰታትን ወንድ ነው የምትፈልገው ወይስ ወንድሟን? ያስደሰታትን። ወንድሟ ምን ይሰራላታል? እህቴ እያለ $100 ነው የሚቀበላት። ያኛው ግን ጥሩ አጭር ምንሽር አለው። በደንብ ያረካታል። ጡቷን ያሻል፣ ፀጉሯን ያሻሻል፣ ከንፈሮቿን ይስማል፣ ሰቅሎ ያደርጋታል። ስለዚህ ሴት ልጅ በቂቷ ነው እንጂ የምታስበው በአእምሯ ብዙ ጊዜ ታስባለች የሚል እንትን የለኝ። ጥቂቶች ናቸው በአንጎላቸው እያሰቡ ያሉት። እንዴት ነው ታዲያ ቀጭኑ? ጀርመናዊ ቀጭኑ አለሁ እኔ ደህና ነኝ። እኔ ምን አለሁኝ፣ እነባነባለሁ እንደምታይኝ። እነ ደብረ ጽዮን እየመጡልህ እኮ ነው። እነ ደብረ ጽዮን እየመጡ ነው። እነ ኢሳያስ እየመጡ ነው። ያው እኔ ብዙ ጊዜ ሌላ ቦታ ምናምን ስለሆነ ሰው ምናምን ስለሆነ ብዙ እንትን አይደለም። ለዛ እኮ ነው ትንሽ ለእንትኑ አዎ፣ ያው እንደዚህ ዋና ቦታ ላይ ስለሆነ እንትን የምለው እኔ ማንዴላ ብሎ ለመጻፍ ኤንዲኤል ብሎ የጻፈ ሰው አለ። ማንዴላ ብሎ ለጻፈ የጸጋዬ ልጅ አፈሩን ብለው ምን አለ አስተካክለ ብጽፍ አፈሩን ብለው ላልሰለጠነ ህዝብ ቦቲ ብታረግለት ሽታው መከራ ነው።
ፈረንጅ ቢያረግ በክረምት ነው የሚያረገው፣ በጭቃ ነው የሚያረገው። ኦሮሞ ግን በጋ የሚያረገው። ችግሩ የኦሮሞ በበጋ ስለሚያረገው። ኦሮሞዎች ከዛሬ ጀምሮ ምነግራችሁ የምትሰደቡበት ልንገራችሁ። እናት አባቶቻቸው አያውቁ እንደ አማራው ገበሬ ናቸው። የተማራቸው ኦሮሞዎች ይልቅ በበጋ ቦቲ ጫማ አታድርጉ። ላስቲክ ነው አንደኛ፣ ፀሐይ ነው፣ ላስቲክ ነው፣ ይቃጠላል። ለእግራችሁም እግራችሁንም እንዳለ ነው እንትን የሚያደርገው። አላሽቆ ብታዩት ባክቴሪያ ምን ይፈጥራል። ሽታው በአካባቢ ያስቀምጥ። አማራስ በበጋ በረባሶ ነው የሚያደርግ። አየው አማራ ስልጣኔ። የአማራ ገበሬና የኦሮሞ ገበሬ ተመልከቱ ልዩነቱ። ያኛው በበጋ ቦቲ ሲያደርግ፣ አማራ ደግሞ በበጋ በረባሶ ያደርጋል። በረባሶ ምንድን ነው? ጥልፍልፍ ጫማ ነች፣ ከመኪና ጎማ የተሰራ ነው፣ ክፍት ነው። አማራ የሚፈልገው ከታች እሾ እንዳያወገው ብቻ ነው። ክፍት ስለሆነ አቧራ ብቻ ነው የሚገባው። አቧራውን ደግሞ ወራጅ ወንዝ ጋር ይቀመጥና ላጥላጥ አድርጎ አድርቆት ደረቅ ይላል። 10 ደቂቃ ሲደርቅ ይጓዛል። ተመልከት አማራ